እናንተ ያሰባችሁት ብቻ ሳይሳካልን ብላችሁ እዚህ ላይ ዋጋ ትክፈሉ እና ሀገራችሁ ላይም ያን ነገር ማስተካከል ትችላላችሁ። እንደገና ደግሞ ሰላም ውድና የተከበራችሁ የሀበሻ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም ፍቅር ለእናንተ ይሆንልኝ ቤተሰቦቼ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ቪዲዮውን ስትጀምሩ ላይክ ማድረጋችሁን እንዳትረሱ ቤተሰቦች። ዛሬ እንግዲህ ከብዙ ጊዜ በኋላ ጥፍት ብዬ ቆይቼ ዛሬ ብቅ ብያለሁኝ። እሱም ደግሞ ብዙዎቻችሁ የኔ መጥፋት አስጨንቋችሁ ጓደኞቼ፣ ወንድሞቼ፣ እህቶቼ እንግዲህ የት ነሽ? ኢትዮጵያ ገባሽ ወይ? ለምንድን ነው ቪዲዮ ማትለቂው? ምን ሆነሽ ነው እያላችሁ ብዙዎቻችሁ በኮሜንትም እንደገና በውስጥም የምትጠይቁኝ አላችሁ። ለእናንተም መልስ እንደገና ደግሞ ዛሬ ሌት ባለ በአዲስ ነገር ነው የመጣሁትን ቤተሰቦቼ እና እኔን ላሰባችሁኝ፣ እኔን ላስታወሳችሁኝ፣ የኔ መጥፋት ላስጨነቃችሁ በሙሉ እንግዲህ አለሁ። እግዚአብሔር እናንተንም በያላችሁበት ሰላም ያደርግልኝ። እኔም አለሁኝ። ኢትዮጵያ አልገባሁም። ያው እሄዳለሁኝ ኢትዮጵያ ብዬ ነግሬያችሁ ነበረ፣ ግን አልገባሁም። ያው ነገሮች ለመውጣት ችግር አይደሉም። ብዙ ነገሮች ስንገባቸው ቀላል ናቸው፣ ሲወጣ ደግሞ ዋጋ ያስከፍላሉና ያው ዝም ብሎ መሄድ የለማቸው እና አንዳንድ ነገሮችን እያስተካከልኩኝ እንደገና ደግሞ የጓደኛ ልጅ ይዤ ነው የሚሄደው። ልጅ ይዤ ስለሚሄድ ብዙ ውጣ ውረዶች ስላሉት እነሱ ነገሮች አስተካክዬ እንደ እግዚአብሔር ፍቃድ በቅርቡ እሄዳለሁኝ። ግን ቪዲዮ ያለቀቅሁት የጠፋሁትን ደግሞ አንዳንዴ ያው ላይቭ ላይ እመጣለሁ፣ ግን ቪዲዮ መስራት ስላልተመቸኝ ነገሮች ስላልተመቻቹልኝ ነው እንጂ አለሁኝ ቤተሰቦቼ። በዚህ አጋጣሚ በጣም ብዙ ልጆች ስለኔ መጥፋት አስጨንቋችሁ፣ ስለኔ ቪዲዮ አለመልቀቅ አስጨንቋችሁ የምትጠይቁኝ በውስጥም በኮሜንትም አላችሁና እግዚአብሔር አምላክ እንግዲህ እናንተ እኔ እንዳሰባችሁኝ ሁሉ እግዚአብሔር ያስብልኝ በመልካም ነገር ማለት ነው እህቶቼ። እና ዛሬ እንግዲህ እንደዚህ ሁኜ ነው የመጣሁት። አምሮብኛል አይደለ? የሚገርመው ይሄ ልጅ ናት ሚካቤ ቀባችኝ። እና አንዳንዴ እንደዚህ ራስን እንትን ማለት ጥሩ ነው ብላ እና ቤተሰቦቼ ምን አለ መሰላችሁ ብዙ ልጆች ተሟልቶልሽ ነው ወይ የምትሄጂው? እንዴት ነው ልትሄጂስ ያሰብሽው? በዚህን ጊዜ ምናምን እያላችሁ ብዙዎቻችሁ እንደ እህትም የምትጠይቁኝ አላችሁ እና ለእናንተ ዛሬ መልስ ልመልስላችሁ ነው ማለት ነው። ህይወት ሳንወድ በግድ ህይወት ይቀጥላል። እኛ እዚህ ጋር ህይወትን እናቆመዋለን ብለን የምናቆመው ነገር አይደለም። መረረንም በጠንም ህይወታችን ስለሚቀጥል ደግሞ ሁል ጊዜ ስደት ለኔ ጥሩ ነው ብዬም አላስብምም አልመክርምም። እድሜያችን ማለት ከቀን ቀን ከአመት አመት በጨመርና ቁጥር እድሜያችንም እንደዛ ይሄዳል። የምንሰራውን ሳንኖርበት ይቀራል ማለት ነው እና አንዳንዴ እኛ ብዙ ጊዜ በአረብ ሀገር ያለ ልጆች የምንሸወደው ምንድን ላይ እንደሆነ ታውቃላችሁ? ገና ኢትዮጵያ ሳንሄድ የኢትዮጵያን ሁኔታ ሳናውቅ ስለ ሀገሩ መጥፎነት ሲነገረን ሴቭ እናደርግና ብሄድ እንደዚህ ባደርግ እንደዚህ ባላደርግስ እንደዛ አይደለም። ምክንያቱም ባለን ነገር አብቃቅተን ተወልደን ያደግንበት አይደለም። ዞሮ ዞሮ መግቢያችን ሀገራችን ነውና የዚህን ሀገር እዚሁ ትተን የዚህን ሀገር በዓል ወግ ኑሮ አኗኗር እዚሁ ትተን እኛ በራሳችን በወግ በባህላችን አብቃቅተን ባለን ነገር መኖር እንችላለን። ሲቀጥል ደግሞ ስደት ለሁሉም ስደት ሳውዲም ሆነ አሜሪካም ሆነ ስደት ነውና ስደት ውስጥ በጣም ጎበዝ የሆነ ሰው ሴቭ ያደረገ ሰው ቤት ይሰራል።
ከዛ ውጭ ደግሞ ወረት ይይዛል እንጂ ሳዑዲ አረቢያ ቁጭ ብሎ የተለያዩ ነገሮችን የተለያዩ ሀብቶችን ኤክስፖርት ማድረግ ወይንም ደግሞ መለወጥ መሸጥ አንችልም። ያ ማለት ስደት ለወረት እና ለቤት ነው የሚሆነው እንጂ ከሁሉ አረብ ሀገር ተሰርቶ እኔ ከዛ ህይወትህን በጣም አሸሽላለሁ የሚባል ነገር የለም። ቢያንስ ብሩን እንኳን ብታገኘው ህይወትህ አይሸሻልም፣ ህይወታችን አይሸሻልም። ነገ ነው የምንለው እና ነገ የሆነ ልብስ እንኳን ገዝተን ኢትዮጵያ ሲሄድ ኢትዮጵያ ስገባ ምናምን ነው የምንለው እና ህይወታችንን እኛ በእጃችን ነው ወይ ያዝ ነው? የኛ ህይወትስ እስከየት ድረስ ነው? እንደገና ደግሞ ዛሬን ገለን ነው ነገ የምንለው። ነገ ምን እንደሚፈጠርስ ምናውቃል ነው እና ቤተሰብ ስንረዳ ይሄንን ወደ ኋላ የሚጎትተን ቤተሰብም ስለሆነ ቤተሰብ ስንረዳ በመጠኑ ብናደርግ፣ እንደገና ደግሞ ሀገራችን ሳንገባ እኔ የምሰራው ይሄን ስራ ነው፣ እኔ የማደርገው ይሄንን ነው ብለን እቅድ ባናወጣ። ምክንያቱም እዚህ አስበነው የሄድነው ባይሳካልን እንደ አማራጭ ሌላ ስደት ነው የምንሄደውና እሱን ነገር የሚያስሄደን ምንድነው? የዚህን ሀገር ወግ ባህል ይዘን እንደገና ደግሞ ገና ሀገሩን ሄደን ሳናይ ምንነቱን ሳናይ እኔ የምሰራው ይሄንን ስራ ብቻ ነው ብለን አልመን የምንሄድ ከሆነ ነገሮች ይበላሻሉ። ግን እውነቴን ነው የምላችሁ፣ እኔ ምን እንደምሰራ አላውቅም። በቃ እኔ በሰላም ቤተሰቦች ጋር መድረስ፣ ቤተሰቦች ጋር መገናኘት፣ ልጅን ማየት እንጂ ሂጄ ምን እሰራለሁ የሚለው ነገር ለእኔ ገና ህልም ነው። ምክንያቱም አንደኛ ከወጣን ቆይተናል። አካባቢው ምን ያስፈልገዋል ጥናት፣ ሁለተኛ ደግሞ እኛ የፈለግነውን ብቻ ሳይሆን አሁን ለምሳሌ ፀጉር ቤት ተመኝተን ወይንም ሱቅ ወይንም የሆነ ነገር ተመኝተን እዛ ቦታ ብንተክለው ህብረተሰቡ የአካባቢያችን ሰው ተጠቃሚ ካልሆነ እንከስራለን እና ሄደን አገሩን ተለማምደን አገሩ ምንድን ነው የሚያስፈልገው፣ ምን አይነት ነገሮች እዚህ ላይ ባደርግ በቃ ዝቅ ብለን ማለት ነው። እዚህ ጋር ዝቅ ብለን ሽንት ቤት አጥበን ዋጋ ከፍለን ነው ብሎ የምናገኘው። ልክ እንደዛም ሀገራችን ላይ ገብተን ስራ ካልናቅነ እውነቴን ነው የምላችሁ እንለወጣለን። እና ብዙ እህቶቼ መሄድ ግን እየፈለጋችሁ ኢትዮጵያ መግባት እየፈለጋችሁ ዘመድ ማየት እየፈለጋችሁ ልጆቻችሁ እየናፈቋችሁ ኑሮ ተወደደ እንደገና ደግሞ የቤተሰቦችሽ ማለት ነው ለራስሽም ሳትሆኝና እህቶቼ ለራሳችሁ ማወቅ አለባችሁ። እንደ ኢትዮጵያነታችን እንደ ወግ እንደ ባህላችን አብቃቅተን ባለን ነገር መኖር ስለምንችል ብዙ አትጨናነቁ። የያዛችኋትን ይዛችሁ ሀገራችሁ ጤና እንኳ ይዛችሁ ከገባችሁ በቂ ነው። እንግዲህ የሳውዲ አረቢያን የስደትን ጤና ታውቁታላችሁ። ኩላሊት፣ ጨጓራ፣ ብዙ የተለያዩ ነገሮች አሉ። ላያችን እየሳቀ ውስጣችን ታሞ ነው ያለው እና እህቶቼ እኔ መመክራችሁ በቃ ኢትዮጵያ ገብታችሁ አየሩን አይታችሁ የሰው አስፈላጊ የሚሆነውን አይታችሁ ነው ስራችሁን መንደፍ እንጂ እዚህ ጋር ስራ ነድፋችሁ አትሄዱ። የምናግራችሁ ነገር እና ሀገር መግባት ጥሩ ነው። ደስታም ሀዘንም በሀገር ነው የሚያምረው እና እህቶቼ ሀገር ለመግባት አትፍሩ። እኔም ቆርጬ ነው የምሄደው፣ እናንተም ቆርጣችሁ ባለን ነገር ተቃርተን እንኖራለን። ፈጣሪ በረከቱን ያወርድበት ብላችሁ ነው መሄድ ያለባችሁ እና እህቶቼ የምመክራችሁ ይሄን ነው። እንግዲህ በአዲስ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። እወዳችኋለሁ። ባይ